የሆሳና ዕለት አህያዋ የተሸከመችውን አታውቅም። በሄደችበት ይሰገዳል፣ ይነጠፋል፣ ይጎዘጎዛል፣ ይዘመራል። እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃና ግርግር አምሯት ወጣች። ስትቀጠቀጥ ቤት ገብታ እናቷን በቀደም እንደዛ ያነጠፉልኝ፣ የዘመሩልኝ፣ የሰገዱልኝ ደበደቡኝ እኮ አለቻት። የሰገደልህም ያመሰገነህም ያሸበሸበልህም የለም፣ አንተ ላይ ያለው ላይ ነበረ። እሱ ስትል ይቀራል ማለት ነው። እሱ ሲኖርህ ብቻ ነው እሱ ሲኖር ብቻ ነው ያ ነገር የሚቀጥለው። አላችሁ አንዳንድ ሰዎች ስትጀምሩ በጣም ተሸክማችሁት ያያችሁ ካስቀመጣችሁት በኋላም ግን የምትጠብቁ ማለት ነው። አይሆንም። እሱ የእናንተ አልቲሜት ጩኸታችሁን ወደ ፍሬ የሚቀይረው ነገር መልሳችሁ ቦታው ላይ ካስቀመጣችሁት የኢትዮጵያ ችግር ይፈታል። ካላስቀመጣችሁስ እንደናቆራለን። ምክንያቱም ችግሩ የት እንዳለ አልገባችሁማ። ችግሩ ያለው እዚህ፣ መፍትሄ የምትፈልጉት ሌላ ቦታ